ያልበሰሉ ሴቶች የትዳር አጋራቸውን የሚያጡበት 7 ዋና ዋና ምክንያቶች። መረጃው የተጠናከረው ሙሉ በሙሉ ከሳይንሳዊ ጥናቶችና ከመንፈሳዊ ጥናቶች ነው። 7ኛ በምርጫ ብዛት ትክክለኛውን ጊዜ ማሳለፍ። በወጣትነት ዕድሜ የሚገጥማቸውን ወንድ ባለባበሱ፣ ባነጋገሩ፣ በትምህርት ደረጃው፣ በሀብት ደረጃውና በመሳሰሉት ነገሮች ከሌሎች ወንዶችና ከጓደኞቻቸው የፍቅር አጋር ጋር በማወዳደር ትክክለኛውን ጊዜ በመደናገር ያሳልፋሉ። 6ኛ አብሮ ሰርቶ ከማደግ ይልቅ አድጎ የጨረሰን ወንድ መፈለግ። አብዛኛው ወንድ በወጣትነት ትልቅ የሚያልምና ህልሙን ከግብ ለማድረስ ጠንክሮ የሚሰራ እንጂ በወጣትነት ከስኬት ማማ ላይ የደረሰ ብዙ ወንድ ባለመኖሩ ሀብታም ወንድ ሲያሳድዱ ብዙ ጊዜያቸውን ያሳልፋሉ። 5ኛ በተጋነነ ሁኔታ ከወንድ ልጅ ብዙ ነገርን መጠበቅ። በሶሻል ሚዲያ፣ በፊልም ዓለም ውስጥ እንዲሁም በድርሰት ዓለም ውስጥ የሚታዩ አይነት ወንዶችን የመሰለ የተጋነነ እንክብካቤ፣ የቃላት ጋጋታና ከእውነታው ዓለም የራቀ የፍቅር አሰጣጥን የሚጠብቁ ሴቶች። 4ኛ መታሰርን አጥብቆ መፍራት። ብዙ ያልበሰሉ ሴቶች ጥሩ ባል ይፈልጉ እንጂ ጥሩ ሚስት ለመሆን ቀድመው ስላልተዘጋጁ በአንድ ጣራ ውስጥ በአንድ ወንድ በብዙ ልጆች መታሰርን አብዝተው ይፈራሉ። 3ኛ ባለፈ ጠባሳ መታሰር። ያልበሰሉ ሴቶች ያለ ዕድሜያቸው ከዚህም ከዛም ሲንቀዠቀዡ አንደኛው አጥብቆ ስለሚጎዳቸው ያንን የጉዳት ጠባሳ ተሸክመው ዕድሜ ልካቸውን በማነብነብ ትክክለኛ የትዳር አጋር እንኳን ቢመጣላቸው በመጥፎነት ፈርጀው ያባረሩታል። እስካሁን የዘረዘርናቸው 5ቱ ሳይኮሎጂካል ሪሰርቾች ሲሆኑ የቀሩት 2ቱ ደግሞ መንፈሳዊ ጥናቶች ናቸው። 2ኛ ላይ የሚቀመጠውና ትዳርን አብዝቶ የሚገረግረው ማስተርቢሽን ነው። ማስተርቢሽን በመንፈሳዊ ጥናት የማይዘጋው በር፣ የማያጨልመው የህይወት ክፍል የለም። አንደኛና የመጨረሻው እስካሁን ከተዘረዘሩት አንዱም ሳይኖርባችሁ የትዳር አጋር ካጣችሁ አእምሯችሁ እስከሚበስልና ለእናትነት ዝግጁ እስከምትሆኑ ድረስ ያልሆነ ኃላፊነት ውስጥ ገብታችሁ እንዳትጎዱ ፈጣሪ በስውር እየጠበቃችሁ ነው ማለት ነው። የእናንተን የግል ኤክስፔሪያንስ ኮመንት ላይ አሳውቁኝ። ፎሎ፣ ኮፒ ሊንክ፣ ሼር እንዳይረሳ። ይመቻችሁ።